እሺ ሰላም ጤና ይስጥልን አድማጮች እንደምን አላችሁ? እንግዲህ ምሽቱን ከፋኖ ቤት አስደሳች ዜናዎችን እየሰማን እንገኛለን። በተለይ ደግሞ ከዚህ ቀደም በፋኖ ኃይሎች ብሎም በመላው የአማራ ሕዝብ ዘንድ ተጠባቂ የሆነውን የፋኖ ኃይሎች የአንድነት ጉዳይን በተመለከተ ምሽቱን ወደ ስቱዲዮ በገባንበት በዚህ ሰዓት አስደሳች ሊደመጥ የሚገባ ወሳኝ ሰበር ዜናን እየሰማን እንገኛለን። በመላው የኢትዮጵያ ሕዝብ ዘንድ በጉጉት የሚጠበቀው የፋኖ ኃይሎችን የአንድነት ጉዳይ በተመለከተ በሸዋ ምድር የሚገኙት ጄኔራል ተፈራ ማሞ ምሽቱን አስደሳች ዜናን አሰምተውናል። በተለይም ደግሞ ብልጽግናና የብልጽግና ሹማምንት አብይ አህመድ የፋኖ ኃይሎች ፈጽሞ ወደ አንድነት ሊመጡ አይችሉም በሚል በነ ዘመነ ካሴና በነ እስክንድር ነጋ መካከል ከፍተኛ ልዩነቶችን ሲያሰፉ መቆየታቸው የሚዘነጋ አይደለም። ያም ሆኖ ግን በነ ጄኔራል ተፈራ ማሞ አማካኝነትና በነ አቶ ገዱ አማካኝነት አሁን ላይ የፋኖን ኃይሎች አንድነት በተመለከተ አስደሳች ዜናዎችን እየሰማን የምንገኘው ከሸዋ ከወሎ ከጎጃምና ከጎንደር የተውጣጡ የፋኖ አደረጃጀቶችም የፋኖን ኃይሎች ወደ አንድነት ለማምጣትም ከ29 ቀን በላይ የፋኖን ኃይሎች አንድነት ለኢትዮጵያ ሕዝብ ይፋ ይሆን ዘንድ ጥብቅ ስብሰባዎችን ጥብቅ ግምገማዎችን ሲያካሄዱ ስለመቆየታቸው እንዲሁ የሰማን ሲሆን ጄኔራል ተፈራ ማሞም ዘመነ ካሴና እንዲሁ ታጋይ እስክንድር ነጋ በአንድነት ፊት ለፊት ተገናኝተው መወያየታቸውን ተከትሎ በከፍተኛ ሁኔታ ደስታቸውን ሲገልጹ ተሰምተዋል። ብልጽግናና የብልጽግና ሹማምንት የፋኖ ኃይሎች ወደ አንድነት እንዳይመጡ ከፍተኛ ሴራዎችን ከፍተኛ ደባዎችን ሲጠነስሱ ቢቆዩም አሁን ላይ ግን የፋኖ ኃይሎች ወደ አንድነት መምጣታችን የሚጠቅመው ለሕዝባችን ነው በማለት በተለይም ደግሞ ጄኔራል ተፈራ ማሞ በነ ዘመነ ካሴና በነ ታጋይ እስክንድር ነጋ መካከል ያለውን ልዩነት በመፍታትም ከፍተኛ የአባትነት ሚናቸውን ስለመወጣታቸው የተገለጸም ሲሆን ወደ ትግል ሜዳ የገባነው ነፍሳችንን አሲዘን የሕይወት መስዋዕትነትን ልንከፍል እንጂ ሹመት ስልጣንና ሽልማት ፈልገን አይደለም በሚል እነ ዘመነ ካሴና እነ ታጋይ እስክንድር ነጋ በአፋጣኝ እንዲጨባበጡ በሸዋም በወሎም በጎጃም በጎንደር የሚገኙ የፋኖ አደረጃጀቶችም ከዚህ በኋላ የእርስ በርስ የጎንዮሽ ፍትጊያን የጎንዮሽ ውጊያን እንዳያካሂዱ በጄኔራል ተፈራ ማሞ በኩል ቃል ስለመግባታቸው የተገለጸ ሲሆንም ከዚህ በኋላም አገዛዙን ለመታገል በአንድነት ስለመስማማታቸውና ውሳኔዎችን ስለማሳለፋቸውም ነው የውስጥ ምንጮቻችን የገለጹልንም። በተለይም ደግሞ ብልጽግናና አገዛዙ በአጠቃላይ የፋኖ ኃይሎች ወደ አንድነት የሚመጡ ከሆነ ስልጣናችንን እናጣለን በሚል ከፍተኛ አጣብቅኝ ውስጥ በሚገኙበት በዚህ ሰዓት የፋኖ ኃይሎች የአንድነት ጉዳይ ስለመጠናቀቁና ይፋ ለመሆንም የቀን ገደብ ስለመቀመጡም እየተሰማ ነው የሚገኘው። ታዲያ አሁን ላይ ምንጮች እየገለጹልን እንደሚገኙትም ከሆነም እነ ዘመነ ካሴ፣ እስክንድር ነጋ፣ ኮሎኔል ፈንታሁን ሞሀቤ እንዲሁ ደግሞ ከወደ ጎንደር እነ ሀብቴ ወልዴ እነ ደረጀ በላይ እንዲሁ ከሸዋ እነ መከታው ማሞ ከወሎ እነ መሪ ወዳጆና እነ ደሳለኝ ሲያስብ ሸዋ ከጎጃምም እነ አርበኛ ዘመነ ካሴ እነ አስረስ ማረ ዳምጤ የፋኖን ኃይሎች ወደ አንድነት ለማምጣት ባካሄዱት ጥብቅ ውይይት ላይና ገምገማ ላይ የብልጽግናው አገዛዝ የገባበትን ከፍተኛ አጣብቅኝ በተለይም ደግሞ የአገዛዙ ወታደሮች እያስተናገዱ የሚገኙትን ከፍተኛ ሽንፈት ስለመገምገማቸው የተገለጸ ሲሆንም የፋኖ ኃይሎች በዚህ በሁለት ዓመት ውስጥም ባካሄዱት የትጥቅ ትግልም ከፍተኛ ድሎችን ማስመዝገባቸውን በዚሁ ስብሰባ ላይ ስለመገምገማቸው ተሰምቷል። ታዲያ በሸዋ በወሎ በጎጃምና በጎንደር የሚገኙ የፋኖ አደረጃጀቶች ወደ አንድነት በአፋጣኝ ወደ አንድነት መምጣት አለመቻላቸውንም ተከትሎ በፋኖ ኃይሎች መካከል አገዛዙ ልዩነትን በማስፋት ከፍተኛ እንቅፋት ሆኖባቸው እንደነበረም አልሸሸጉም።
አሁን ላይ ግን ወደ አንድነት ልንመጣ ይገባል። አገዛዙንም በአንድነት ቆመን ልንታገል ይገባል። ከዚህ በኋላ የጎንዮሽ የእርስ በርስ ውጊያን ማካሄድ የለብንም በሚል ውሳኔ ማሳለፋቸው የተገለጸ ሲሆን ይህንንም ተከትሎ ጄኔራል ተፈራ ማሞ፣ ዘመነ ካሴ የሚሆን እስክንድር ነጋ የትግል ዓላማቸው የአማራን ሕዝብ የህልውና ትግል በአሸናፊነት ማጠናቀቅና የሕዝባችንን ነጻነት ማጎናጸፍ ነው በማለት የተሰሙ ሲሆንም በዘመነና በእስክንድር ነጋ መካከል ያለው ልዩነት የዓላማ ሳይሆን የሐሳብ ነው። የሐሳብ ልዩነታቸውንም አጥብበው በጥቂት ቀናት ውስጥም ወደ አንድነት መጥተው ለኢትዮጵያ ሕዝብ በተለይም የፋኖን ትግል ለሚደግፍ የኢትዮጵያ ሕዝብ በአጠቃላይ ይፋ ይሆናል ሲሉም ነው የተደመጡትም። ውድ አድማጮቻችን፣ ሌላኛው ደግሞ የኤርትራው ፕሬዝዳንት ኢሳያስ በኢትዮጵያ ውስጥ የሚገኙ ታጣቂ ቡድኖችን በአጠቃላይ እየደገፉና እያስታጠቁ ይገኛሉ በሚል የብልጽግና ሹማምንት እነ አብይ አህመድና እነ ሽመልስ አብዲሳ ከፍተኛ ስጋት ውስጥ ስለመግባታቸው እየተሰማ ይገኛል። ከዚህ ቀደም ብልጽግናም ይሁን የብልጽግና ሹማምንት በመላው የአማራ ክልል ከተሞች እየተካሄዱ የሚገኙ ውጊያዎችን በጥቂት ቀናት ውስጥም እናጠፋቸዋለን፣ እናሸንፋለን፣ የፋኖን ኃይሎችም እንደመስሳለን፣ በ3 ቀን ውስጥም ትጥቅና ቀበቶም እናስፈታለን በሚል የገቡበትን ጦርነት ማሸነፍ ተስኗቸው ከፍተኛ ውጥረት ውስጥ በገቡበት በዚህ ሰዓት አሁን ላይ ደግሞ የኤርትራው ፕሬዝዳንት ኢሳያስም የፋኖን ኃይሎች እየደገፉና እያስታጠቁ እንደሚገኙም ታውቋል። ታዲያ ይህ ጉዳይ የ4 ኪሎ ቤተ መንግሥት ሹማምንትን የብልጽግና ባለሥልጣናትን እና አብይ አህመድን ከፍተኛ ስጋት ውስጥና አጣብቂኝ ውስጥ ስለመክተቱም እየተሰማ ነው የሚገኘው። በተለይም ደግሞ የኤርትራው ፕሬዝዳንት ኢሳያስ የብልጽግና ሹማምንት የአሰብ የወደብ ጉዳይ በሚልም በኤርትራ ላይ መጠነ ሰፊ ጥቃትን ለመክፈት በዝግጅት ላይ በሚገኙበት በዚህ ሰዓትም አሁን ላይ የኤርትራው ፕሬዝዳንት ኢሳያስም የፋኖን ኃይሎች እያሰለጠኑ እየደገፉና እያስታጠቁ ይገኛሉ መባሉም የ4 ኪሎ ቤተ መንግሥት ሹማምንትም ከፍተኛ አጣብቅኝ ውስጥ ከቷቸዋልም እየተባለ ነው የሚገኘው። እንግዲህ ይህንንም ተከትሎ ነው እና አብይ አህመድ የፋኖ ኃይሎች ፈጽሞ ከሻቢያ ጋር ሊቀናጁ አይገባም፣ ጽንፈኛው ቡድን ከሻቢያ ጋር የሚቀናጅ ከሆነ ኢትዮጵያ ልትበተን ትችላለች፣ ሻቢያም ጽንፈኛውን ቡድን የሚደግፈው ኢትዮጵያን ለመበተን ስለሚፈለግ ነው በሚልም እየተንጫጩም ነው የሚገኙትም። እንግዲህ ውድ አድማጭ ተመልካቾቻችን ስለምትከታተሉን ስለምታደምጡን ከልብ እናመሰግናለን። በቀጣይ ቪዲዮቻችን እስከምንገናኝ